እንችላለን ያላት። ዛሮቹን ማለት ነው፣ ቡዳዎቹን፣ ልክፍቶቹን፣ መጋኛ የሚባሉትን ምናምን፣ አየር ጴጥሮስ፣ አንደርቢ የሚባሉትን አፈ ሕፃን በሕፃናት ላይ አዋርሰው ተአምር ለመስራት የሚሞክሩትን አስማተኞቹን፣ እንደገና ተወከል የሚባለው የእስላም ዛሩን፣ መርሜሮስ የሚባለውን እነዚህን አራቱን የተዋርሶ መናፍስቶች በሙሉ በደንብ አድርጋ ነው ያወቀቻቸው። እኔ በማንበብ ነው በእያንዳንዱ ነገር እኔ ላይ ያለውንም መንፈስ እየቀጠቀጥኩ እየጠየቅኩ የዛሬ 13 ዓመት 14 ዓመት ማነህ ምንድን ያረከው ምን ሰርተሃል ብዬ ኢንተርቪው ያደረኩት ቁጭ አድርጌ ነው የጠየቅኩት። አንድ አባት ምን አሉኝ፣ እኔ ምልህ መምህር ተስፋ ያሉኝ መንገድ ላይ አግኝተውኝ፣ አቤት አልኳቸው። እንዱ ታክሲ እስከሚመጣ ታክሲ እየጠበቅክ ነው አሉኝ። አዎ እንዱ ባሷ እስክትመጣልኝ አንተም ታክሲው እስኪመጣልህ እንደው ልጠይቅ አሉኝ። እሺ አልኳቸው። እንዱ ከምን ድሮ ደብተራ ነበርክ? አባትህ ደብተራ ነበር? በምንድን ነው ይሄን ሁሉ ያወቅከው አሉኝ። አባቴ ማንበብ አይቻልም እንዴ አልኳቸው። ይቻላል ግን ይሄ ሁሉ ተጽፏል አሉኝ። እሺ መጠየቅ ሳይቻልም ይቻላል ግን ይሄን ሁሉ የሚነግርሃል አሉኝ። አዎ የማይዋሻው እግዚአብሔር እውነተኛ የሆነው አምላክ ሐሰተኛውን ዲያብሎስን አንቆ ከያዘው በኋላ እየጸለይኩ እየሰገድኩ እየቀጠቀጥኩኝ እኔ ውስጥ ያሉትን እኔ ላይ የሚልኩብኝ ደብተራዎች መናፍስቶቻቸውን ይዤ አንቄ ከአንድ ሰዓት ከሁለት ሰዓት በላይ በየቀኑ አናዝዛቸው ነበረ። የሚሰሩትን ስራ በሙሉ ዝቅዝቅ አድርገው ነው የሚነግሩኝ። አንዱ ይሄ ነው አልኳቸው። ሁለተኛ ደግሞ ራሳቸው ደብተራዎቹ በአስተምህሯችን ይመለሳሉ፣ በአስተምህሯችን ይለወጣሉ። ይበቃኛል አልፈልግም ብለው ያደረጉትን ነገር አስበው ይጸጸታሉ። እነሱ ደግሞ መተው ቁጭ አድርገው ይነግሩናል። ሁለት አሉ አይደለ? ሶስተኛ ደግሞ አነባለሁ። እነዚህ ሶስት ነገሮች እኔን እንዳውቅ አድርጎኛል። የግዴታ ደብተራ መሆን አይጠበቅብኝም ብዬ አስረዳኋቸው። እዚች ልጅ ጋር ስናወራ እንደዛ ነው ያወራነው። መጀመሪያ ግን ደብተራ መስያት ነበረ። በእውነት የሚገርማችሁ በፍጹም አላመነችኝም። እስቲ እኔና እሷ እንዴት እንደተገናኘን ከመግባቴ በፊት ወደ ኋላ ሊድና ላይፏ እንዴት እንደኖረች ላምጣላችሁ። ወንድሟ እየፈራት መጣና ለምን ጥበባት ጀምሪም ለምን ለሁለት አንጀምርም ማለት። እሺ ቢሮ እንክፈት፣ እኔም እሰራለሁ አንቺም ትሰሪያለሽ፣ በቃ አሪፍ እናድርገው አላት። ያለኝ አማራጭ እንደዚህ ማድረግ ነው ብቻ ነው። መጣ ኮልፌ አካባቢ ቢሮ ከፈቱ። የባህል ሕክምና እንዲያውም ስሙን ሁሉ ሰብሪና ብለው ነው የከፈቱትና በሷ ስምና በሱ ስም አቀላቅለው ነው የከፈቱትና ኮልፌ መስመር ከፈቱ እና በጣም ብዙ መናፍስት የሚመለክባቸው ቦታዎች የሚባሉት ከአዲስ አበባ ውስጥ ኮልፌና ከዚህ ከመገናኛ ወደ ካራ መስመር ወደ በዚህ በወሰን መስመር ምናምን አካባቢ ግራና ቀኝ በፊት ነው እንግዲህ የዛሬ 15 ዓመት 20 ዓመት አካባቢ ጀምሮ እልፍ ይሆን በኮተቤ በላይ መስመር በጣም ብዙ ጠንቋዮች አሉ። እኔ ማውቀው ነው የምነግራችሁ። በሌላ መስመር ካለ ነገሩን በጣም ብዙ ቦታዎች አሉ። ወደዚህ ወደ ቀጨኔ መስመርም ወደዛ ወደ ሳሪስ መስመር በተለይ ሳሪስ አዲስ አበባ መስመር ድልድይ የተሰራበት ቦታ ላይ ድሮ አስፋልት ሳይሰራ በፊት ዛፍ ነበር፣ የሚመለክ ዛፍ ነበርና አሁን ለመኪናዎች መገልበጥ ምክንያት የሚሆነው ያ መናፍስቶቹ ይገበርላቸው የነበረበት ቦታ ዛፉ ስለተነቀለባቸው ግብር የቅቤ ምናምን ጭኮ እየተደረገ ይገበርላቸው የነበሩ መናፍስቶች አሁን የሰው ደም ነው እየገበሩ ያሉት። ብዙ መኪና ይገለበጣል፣ ይጋጫል። በጣም ብዙ ችግር አደጋ የሚደርስበት ቦታ ነው ተብሎ የሚታሰብ ቦታ ላይ ጥንት ድሮ ምንድን ነበር የሚደረገው? ዛፎች ይመለኩ ነበረ፣ ሾላዎች ይመለኩ ነበር። ሾላ ዛፍ የሚባል ማለት ነው። ወደዛ ነገር ውስጥ አልገባም። ለምን አሁን ይሄንን ዛፍ ቅቤ መቀባትም ሆነ እንደዚህ አይነት ባህሎች እንደ ሃይማኖት እየተወሰዱና እንደ ተቋም እየሆኑ ስለመጡ እዛ ውስጥ መግባት አልፈልግም። ጸበል ቦታ ላይ ግን እገሌ ነኝ እንዲያርጌ አስመልክ ነበረ ብሎ ጸበል ቦታ ስለሚናገር የመናገር ግዴታ አለብን እኛ። ይሄንን በመናገራችን የምንታሰር ከሆነ የምንታሰር ችግር የለው። ምክንያቱም እውነትን ተናግሮ መታሰር ይሻላል ውሸትን ተናግሮ እንደው ምን አደር እንደሚባለው ከመሆን እና ወደዚህ ልምጣና ልጅቷ የተተናኩሏትን የትምህርት ቤት ጓደኞቿን ከትምህርት ቤት ታስባረራለች። በዝሙት እንዲወድቁ ታደርጋለች። እንዲዋረዱ ክላስ ውስጥ በአስተማሪ ፊት በተማሪ ፊት ምናምን በቃ የሆነ ደስ የማይል ነገር ታደርጋለች። ለእሷ እርካታዋ ነው፣ ደስ ይላታል። ሌላው ደግሞ ግብሩ ነው ለመንፈሱ። እሷ ውስጥ ያለው መንፈስ ደስ የሚለው እሷ ስትደሰት ከሆነ እሷ ደግሞ በምትሰራው ተንኮል ደስተኛ ነች ማለት ነው። እና መንፈሱና እሷ በደንብ ነው የተስማሙት። ቢሮ ከፍተው መስራት ከጀመሩ ጊዜ ጀምሮ ብሶባታል። ግን ትምህርቷን እስክትጨርስ ድረስ ያለችውን ትንሽ ልጨርስላችሁ። ሌላው መስተፋቀር ያደረገችበት ይሄ ልጅ ብቻ አይደለም።
ኃይለኛ አለሌ ዱርዬ ሆነች። ዱርዬ ስላችሁ የዝሙት ዱርዬ ማለት ነው። የቤት ልጅ ሆና ግን ዱርዬ ማለት ነው። ምን ማለት ነው? በአስማቷ የሚመቻትን ወንድ አጥምዳ የምትፈልገው ወርና ቀን ድረስ ከተገናኘችው በኋላ ታርቀዋለች። ታመጣዋለች። ስትፈልግ ሲናፍቃት ታስደውለዋለች። ድግምቱ በአፏ ነው። ልክ ጸሎቱ በአፉ ነው እንደሚባለው ሁሉ ነገር በአፏ ነው። ጭራሽ ወንድሟ ለካህናት እየተናገረ ለመርጌቶችና ለአንዳንድ የቤተ ክርስቲያን አባቶች እየነገረ ከኔ ብሳ ተገኝታለች እንዲ አድርጊልኝ ብትሏት ራሱ ታረጋለች እየተባለ እየመጡ ይሄን አድርጊልኝ ይሏታል። በጣም የሚገርመው ነገር እና ገንዘብ ሀብታም ሆነች፣ መኪና ገዛች። ምንም የሚያቀታት ገና የሃይስኩል ተማሪ ሆና የ12ኛ ክፍል ተማሪ ሆና ባለ መኪና ናት፣ ባለ ቪትስ ናት። እና ደነገጠች። የደነገጠችው ነገር ምንድነው? ባልጠበቀችው መንገድ ሊቃውንት የሚባሉት በሙሉ እጇ ላይ ናቸው። እንዴ መናፍስቶቹ ለምንድነው እሷን የወደዷት? ግብር በደንብ ስለምታቀርብላቸው ምን አድርጊ የሚሏትን ታቀርባለች። አሁን ወደ ዋና ወደ ጭካኔው ልምገባላችሁ፣ ወደሚሰቀጥጠው ነገር። ልጅቷ የሰው ነፍስ ብቻ ነው ያላጠፋችው ማለት በስርዓቱ ሄዳ እንደዚህ አልገደለችም። ራሷ ግን ታረግዝና ከብዙ ወንዶች ታረግዝና ታስወርዳለች። ያንን ትገብርለታለች። ወንድሟ ይሄንን ያውቃል። ምክንያቱም ይሄንን እንደሚያዝ ያውቃል ወረቀቱ። እሷ አስማቱ ከተሳካላትና ካደረገችው ምን ገብራለት ይሄ ነገር እንደተሳካላት ያውቃል። እንዴት ነው የሚያውቀው? እሱ ራሱ ሄዶ የሚገናኛቸውን ሴቶች ያስረገዛቸውን ሴቶች ጽንሱ እንዲጨናገፍባቸው አድርጎ ጽንሱን የተጨናገፈውን ጽንስ ደግሞ ግብር አድርጎ ያቀርባል ደሙን። አያችሁ? ሌላው ፔሬዷን ነው ግብር አድርጋ የምታቀርበው የወር አበባዋን። እንደገናም ደግሞ ስድብ፣ ንግግር፣ መጠጣት፣ ይሄ እንደፈለገች ስትሆን የምታረጋቸው የምታጠፋቸው ጥፋቶች አሉ። እነሱ ነገሮች ለመንፈሱ ግብር ነበረ። የካቲካላ መንፈስ ወይም ደግሞ የመጠጥ መንፈስም አለ። የእናቷ ዛር አለ አይደለም? ይሄ ወሰንገላ የሚባለው መንፈስ ብዙ ጊዜ ከመጠጥ ጋር ከሱስ ጋር በተገናኘ ነው። መጠጥ ያስጠጣል ወሰንገላ፣ ጫት ያስቀማል፣ ሲጋራ ያስጨሳል፣ ጭሳጭስ ነክ ነገሮችን ይወዳል፣ ጸጉሩን ያንጨበራል። ጉድሩ ማለት የራስታ የማድረግ ባህሪ ያለው። እንደገናም ደግሞ መግማማት፣ ይሄ ዝም ብሎ ገላን ሳይታጠቡ ረጅም ጊዜ መቆየት፣ ቢታጠቡም ለራሷ የሚመቻትን ሽቶ ለሰው የማይመች በጣም ጭንቅላት የሚያዞርና የሚሰነፍጥ ሽቶ ተቀብታ ሰዎችን መረበሽ። እንደገናም ያልመሰላትን ነገር አልመሰላትም ነው፣ የመሰላት መሰላት ነው። ያ ማለት ነው ሰዎች ለምን ፍርጥ አይሉም? በቃ ካልመሰላት አልመሰላትም ነው። እንደዚህ አይነት ነገር አለ። ይሄ ምንድነው የሚያሳየው? ራስ ወዳድነት። ከዛ ቀጥሎ ደግሞ ይሄው መንፈስ ደግሞ ወደ ሳይንሱ ጥናት ስታመጡት ናርሲሲስት ባህሪ ያመጣል። ናርሲሲስት ማለት ሰዎች እሷን እንዲወዷት የምታረጋቸው ነገሮች አሉ። መልክ አላት እኮ በጣም ቆንጆ ናት፣ ጸጉሯ የሚያምር ነው፣ ምንም የሚጎላት ነገር የለም። ቁመት ብትሉ ሞዴል ናት እኮ ልጅቷ። ግን ለዛ ነገር እንዲሰገድለት ትፈልጋለች። ወንዶች እንዲንጫጩላት እንዲሰለፉላት ትፈልጋለች። በአንድ ጊዜ ሁለት ወንዶችን ቀጥራ ምናምን የምታናግርበት ጊዜ ሁሉ ነበረ። ቅርብ ጊዜ ማለት ነው። ቅርብ ጊዜ ስላችሁ በጣም ጡዘቱ ሲብስ ብሶባት በነበረበት ሰዓት ማለት ነው። ናርሲሲስት የሚለው ምንድን ነው? በደንብ ያስተዋልኩት እኔ ራሴ፣ እሷም ከጊዜ በኋላ የተረዳችው ነገር ነው። ለውበቷ፣ ለመልኳ፣ ለእውቀቷ እንዲንበረከኩላት፣ ሰዎች እንዲያዳምጧት፣ አቴንሽን ሲከር መሆኗ የበለጠ እንዲብስ ነው ያደረገችው። ይሄ ትኩረት ፈላጊ መሆኗ። ከዛም አልፎ ደግሞ እሷ ያደረገችውን ነገር የሚነቅፍ ሰው ካለ አለቀለት። እሷ ለተናገረችው ንግግር ግሬስ ቦታ መሰጠት አለበት። ትልቅ ቫልዩ መኖር አለበት። ቤተሰብም ይሁን ወንድሟም ይሁን የሚያፈቅሯትም ይሁን የትኛውም ሰው ቦታ ሄዳ ለተናገረችው ንግግር ቦታ ካልተሰጠው ያንን ሰው ድባቅ ነው የምትመታው። ደግሞ እንደቀጣችውና እንደጎዳችው እንዲያውቅ አድርጋ ነው የምትቀጣው። ይቅርታ አድርጊልኝ እስኪላት ድረስ። ሌላው ናርሲሲስት የሚባለው ባህሪ ውስጥ ደግሞ የገባችበት ትልቁ ነገር ምንድነው? በቃ በጣም የሚከብደው ጥፋት ደግሞ ምንድነው? በሰዎች ውድቀት ላይ ክብርን መጨመር ማለት ነው። በሰዎች ውድቀት ላይ ክብርን መጨመርና ልጅቷ ማንም ሰው ምንም መንፈስ ልካበት ምንም ይሁን ምንም አይመለከታትም። ብቻ ልካበት ካጠገቧ እንዲሸሽ እንዲርቅ ከሆነ እንዲርቅ ታደርገዋለች፣ እንዲመጣ ከሆነ እንዲመጣ ታደርገዋለች። በቃ ችሎታዋ ይሄ ነው። እንደ ችሎታ ነው፣ እንደ ጥበብ ነው የሚታየው የምታየውም። እሷም ይሄንን ደግሞ የሚያስብል በጣም ብዙ ሰንበት ተማሪዎች ራሳቸው እሷን ያውቋታል። በቅርበት ብዙ አባቶች እሷን እንደሚፈልጓት ስለሚታወቅና
ምናልባት እንድትረዱ ብዬም እንደ ምሳሌ የማቀርበው ሞክራው ነበረ፣ አልፈለገችውም። ለምን? ከዛ የበለጠ ብዙ ገንዘብ የምታገኝበት ሌላ ነገር ስላገኘች ማለት ነው። ጉዞ ወደ ገዳማት ብዙ ሹፌሮችና ብዙ የሰባኪያንን አደራጅታ ወደ ገዳማት ሰዎች ጉዞ እንዲሄዱ እንደ ማን ያዘዋል እሸቱ እንዳደረገው ዛፎችን እያቀፉ ሜዲቴት እያደረጉ ምናምን እንደሚያደርጉት ልታረግ የሞከረችበት ሁኔታም ነበረ። በፊት ነው፣ ቆይቷል። ግን ቢያንስ ወደ 9 ዓመት 8 ዓመት ይሆነዋል። እና ጉዞ ትወስዳለች። ብዙ ዲያቆናት ከእሷ ጋር በዝሙት ወድቀው ይቀድሳሉ። የሚገርማቸው አሁን ራሱ ስትናገር ያለቀሰች ነው የምትናገረው። በዝሙት ከኔ ጋር የወደቁ ዲያቆናት እያየኋቸው ሲቀድሱ አይቻቸዋለሁ አለች። ድንግልናቸውን ያጡ ዲያቆናት፣ ያላገቡ ዲያቆናት እኮ ናቸው። እሷ ላይ ያለ መንፈስ ደግሞ በጣም አደገኛ መንፈስ ነው። እና መድረክ ላይ እንደሷ የሚከበር የለም። ካህናት በጣም ነው የሚወዷት፣ በጣም ነው የሚያከብሯት። ለምን? ህዝቡን ይዛለት ስለምትሄድ ነው። በእሷ ይጠቀማሉ። እሷ የምትለውን ይሰማሉ ካህናቶቹ። በአጠቃላይ ብቻ እንደዚያ ነገር ውስጥ ገብታ ነበረ፣ ግን አልፈቀደላትም። አጅሬው እንደዚያ ነገር ውስጥ እንድትገባ አልፈቀደላትም። ለምን? እሱ ራሱ ደግሞ እሷን አግብቷታል። ውስጥ ያለው መንፈስ ስላገባት እንደ ባል ስለሆነ የትኛውም ነገር ውስጥ ገብታ እንድትታጭ እንድታገባ ምናምን አይፈልግም። እና ትዳር 3 ጊዜ ሞክራ 3 ጊዜ ፌል አድርጎባታል። እና ወንድሟ ምንድን ያላት? ቀድሞ እኮ ነው ነገርሻለሁ፣ ይሄ ለጥበብ ብለሽ ለአስማት ብለሽ የተዋረስሽው ነገር አንቺ ውስጥ ሆኖ የኔ ነች ስለሚል የማንም አይደለሽም ብሎ የዛሬ 5 ዓመት ሲነግራት ዘጭ ነው ያለችው። ደነገጠች ማለት ነው ያለችው። በቃ አንቺ ከሱ ጋር እኮ ተጣምረሻል፣ ተቆራኝተሻል እኮ አብራችሁን ያላችሁት። ስለዚህ የምታረጊውን ነገር በሙሉ የሚያግዝሽ ባልሽ ስለሆነ ነው፣ ሚስቱ ስለሆንሽ ነው። እስቲ ልብ ብለሽ ተመልከቺው ራስሽን አላት። እና እንዳታገባ ከለከላት። በቃ ካገባሽ ሰው ትጎጃለሽ፣ ወንዶቹን ትጎጃቸዋለሽ። እሱ ራሱ ደግሞ እሷን አግብቷታል። ውስጥ ያለው መንፈስ ስላገባት እንደ ባል ስለሆነ የትኛውም ነገር ውስጥ ገብታ እንድትታጭ እንድታገባ ምናምን አይፈልግም። እና ትዳር 3 ጊዜ ሞክራ 3 ጊዜ ፌል አድርጎባታል። እና ወንድሟ ምንድን ያላት? ቀድሞ እኮ ነው ነገርሻለሁ፣ ይሄ ለጥበብ ብለሽ ለአስማት ብለሽ የተዋረስሽው ነገር አንቺ ውስጥ ሆኖ የኔ ነች ስለሚል የማንም አይደለሽም ብሎ የዛሬ 5 ዓመት ሲነግራት ዘጭ ነው ያለችው። ደነገጠች ማለት ነው ያለችው። በቃ አንቺ ከሱ ጋር እኮ ተጣምረሻል፣ ተቆራኝተሻል እኮ አብራችሁን ያላችሁት። ስለዚህ የምታረጊውን ነገር በሙሉ የሚያግዝሽ ባልሽ ስለሆነ ነው፣ ሚስቱ ስለሆንሽ ነው። እስቲ ልብ ብለሽ ተመልከቺው ራስሽን አላት። እና እንዳታገባ ከለከላት። በቃ ካገባሽ ሰው ትጎጃለሽ፣ ወንዶቹን ትጎጃቸዋለሽ። እስቲ ያገባሽው አለ በህይወት? ያገባሻቸው 3ቱም አሉ አላት። የሉም። በሚገርማችሁ በህይወት የሉም። ከተፋታች በኋላ ይሞታሉ። አልፈታሽም የሚል አይደለም ያለው፣ አረ ትቅርብኝ ነው የሚለው። ከዛ በኋላ ግን ይሞታሉ። 3ቱም ባሎቿ ያገባቻቸው ወንዶች የሉም። ውጭ ሀገር ሄዶ ይሞታል፣ እዚህ ገጠር። እና ነገሮች በጣም እየከረሩ ሲመጡ ጠጪ የሆነች እሷ ላይ ያለ መንፈስ ደግሞ በጣም አደገኛ መንፈስ ነው። እና መድረክ ላይ እንደሷ የሚከበር የለም። ካህናት በጣም ነው የሚወዷት፣ በጣም ነው የሚያከብሯት። ለምን? ህዝቡን ይዛለት ስለምትሄድ ነው። በእሷ ይጠቀማሉ። እሷ የምትለውን ይሰማሉ ካህናቶቹ። በአጠቃላይ ብቻ እንደዚያ ነገር ውስጥ ገብታ ነበረ፣ ግን አልፈቀደላትም። አጅሬው እንደዚያ ነገር ውስጥ እንድትገባ አልፈቀደላትም። ለምን? እሱ ራሱ ደግሞ እሷን አግብቷታል። ውስጥ ያለው መንፈስ ስላገባት እንደ ባል ስለሆነ የትኛውም ነገር ውስጥ ገብታ እንድትታጭ እንድታገባ ምናምን አይፈልግም። እና ትዳር 3 ጊዜ ሞክራ 3 ጊዜ ፌል አድርጎባታል። እና ወንድሟ ምንድን ያላት? ቀድሞ እኮ ነው ነገርሻለሁ፣ ይሄ ለጥበብ ብለሽ ለአስማት ብለሽ የተዋረስሽው ነገር አንቺ ውስጥ ሆኖ የኔ ነች ስለሚል የማንም አይደለሽም ብሎ የዛሬ 5 ዓመት ሲነግራት ዘጭ ነው ያለችው። ደነገጠች ማለት ነው ያለችው። በቃ አንቺ ከሱ ጋር እኮ ተጣምረሻል፣ ተቆራኝተሻል እኮ አብራችሁን ያላችሁት። ስለዚህ የምታረጊውን ነገር በሙሉ የሚያግዝሽ ባልሽ ስለሆነ ነው፣ ሚስቱ ስለሆንሽ ነው። እስቲ ልብ ብለሽ ተመልከቺው ራስሽን አላት። እና እንዳታገባ ከለከላት። በቃ ካገባሽ ሰው ትጎጃለሽ፣ ወንዶቹን ትጎጃቸዋለሽ። እስቲ ያገባሽው አለ በህይወት? ያገባሻቸው 3ቱም አሉ አላት። የሉም። በሚገርማችሁ በህይወት የሉም። ከተፋታች በኋላ ይሞታሉ። አልፈታሽም የሚል አይደለም ያለው፣ አረ ትቅርብኝ ነው የሚለው።
ከዛ በኋላ ግን ይሞታሉ። ሶስቱም ባሎቿ ያገባቻቸው ወንዶች የሉም። ውጭ ሀገር ሄዶ ይሞታል፣ እዚህ ገጠር እና ነገሮች በጣም እየከረሩ ሲመጡ ጠጪ የሆነች በጣም ብስጩ የሆነች ተናዳጅ የሆነች ጠረጴዛ የምትደበድብ ልጅ የሆነች መጣች እና ሀብቷ ተቆጥሮ አያልቅም። ለምን ሲባል ሀብታሞችን ነው የምታጠምደው። ታጠምዳቸዋለች፣ ከሀብታቸው ትካፈልና ትወጣለች። በመተቷ ማለት ነው። ለወንድሟ ሁሉ የምታካፈልበት ጊዜ ነበረ እና ወንድሟ የዛሬ 3 ዓመት ሁሉ ነገር እርግፍ አድርጎ የተወበት ዓመት ነው። ያን እርግፍ አድርጎ እንዲተው ያስገደደው ነገር ምንድን ነው? ቢሮ ከፍተው ነበር ብያቸዋለሁ። ቢሮ ከፍተው የባህል ሕክምና ብለው ሰዎችን ያግዛሉ፣ ይረዳሉ። በገንዘብም በሽታ በማከምም ስታዩት ነገሩ እውነት በትክክል ሰዎች መጥተው ተቸግረው መጥተው የሚፈልጉት ነገር ይከናወንላቸዋል። ለምሳሌ ህመም ከሆነ ከህመማቸው ይድናሉ። ግን በተዋርሶ ነው። ይሄን ራሱ ወንድምየው ነው የመሰከረው። ከኔ ብሳ ስለተገኘች እኔ አንዳንድ ጊዜ በጣም የሚከብደኝ ነገር ነይ እስቲ ነገር አንቺ ተወጪ እላታለሁ። ከዛ እኔ ወጥቼ ከሷ ብሼ ተገኘው። በጠጭነቴ በጣም ኃይለኛ ሆንኩኝ። ሴቶች ማተራመስ ምናምን አዲስ አበባ መጥቼ የሌለ ላይፍ ውስጥ መኖር ጀመርኩታል እና አምሮበታል፣ ወፍሯል፣ ቆንጆ ሰው ነው። የያዘው መኪና 5 ሚሊዮን 6 ሚሊዮን ብር መኪና ነው ምናምን። በቃ ከእህቱ ጋር ብር ይሰበስባሉ፣ ያገኛሉ። ግን ላይፍ ሲባል የለም እና አንዲት ልጅ